ሰላም ጤና ይስጥልኝ የተከበራችሁ የሰይፈ ነበልባል ፌስቡክ ተከታታዮች እንዲሁም የሰይፈ ነበልባል ራዲዮ አድማጮች እንደምሰነበታችሁ እንደምንከረማችሁ የኦሮሞ ህዝብ በአሁኑ ወቅት መራር ሐዘን ላይ ይገኛል። ተወዳጁ ድምፃዊ ሀጫሉ ሁንዴሳም ተገድሏል። ዳር እስከ ዳር የኦሮሞ ህዝብ እያነባ ይገኛል። ሀጫሉ ኬኛ እያሉም እያነቡም እያሉ ይገኛሉ። በዚህ ጉዳይ ላይ የኦሮሞ ተወካይ ወይም የኦሮሞ ህዝብ የወከሉ አቶ ኦልባና ሌሊሳም ከሰይፈ ነበልባል ራዲዮ ጋር ቆይታ ሊያደርጉ በመስመር ላይ ይገኛሉ። አቶ ኦልባና ሌሊሳ ለቃለም ጠይቁ ፈቃደኛ ሆኖ ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅትና እንዲሁም በአድማጮች ስም ከልብ አመሰግናለሁ። አቶ ኦልባና በአሁኑ ወቅት በኦሮሚያ ውስጥ የኦሮሞ ህዝብ መራር ሐዘን ገጥሞት ድምጹን እያሰማ ይገኛል። ኦሮሚያ እንዴት ነች? ስለ ሀጫሉ ምን ይሉኛል? የባንክ ላጫሉ ሁሉም የማይታወቅ ነገር የለም። ስለ ሀጫሉ ለሌላ ሰው አሳልፈ የምናገረው ነገር የለም። ግን በተመሳሳይ ሁኔታ ደግሞ እንደ ሀጫሉ ሌላ በእኔ ዕድሜ እንኳን ከአቶ ደራራ ጀምሮ ከነመጪ ጀመራ ጀምሮ በዚህ ሀገር ለኦሮሞ ህዝብና ክብር መስዋዕትነት ሲከፈል የነበረ ከህፃን ከእርጅ ጀምሮ ዋጋ ሲከፈል ነበረ። በሀጫሉ ሞት በጣም ያሳዘነኝና ያሳፈረኝ እጅግም በጣም እስከዛሬ ድረስ በኦሮሞ ትግል ያልተፈጸመ አሁን ሌላ በጣም አስቸጋሪ አሳፋሪ ነገር የገጠመኝ ነገር ምንድን ነው? ለምሳሌ ወያኔ አቶ ደራራን ገለዋል። አቶ ደራራን ከገደሉ በኋላ አልቅሴን እስክንቀብር በደረስነው ቦታ ላይ አልቅሴን እስክንቀብር ድረስ ትተው ከቀበርን በኋላ ነው በቀብሩ ላይ የተሳተፉ ሰዎች የታሰሩት የተደበደቡት የሆኑ ግን የወንድማቸውን ለብሶ የወጣ ሰው የተገደለበት በዚህኛው ስርዓት ነው። ለሀጫሉ ለብሶ ወጥቷል ተብሎ በየቦታው የሚሞተው ሰው ቁጥር እኔን አሁን እንዲደርሰኝ ቢሮ ቁጭ ብዬ ማታ ቢሮ ያደርኩት ከየቦታው መረጃውን ሲደርሰኝ የነበረ የሟቾች ቁጥር ስፍር የለውም። በመንግስት የሚገደለው ማለት ነው። አዎ የሚገደለው በመላ ኦሮሚያ በሁሉም ቦታ አዳማ ብትል፣ ሻሸመኔ ብትል፣ መቂ ብትል፣ ነቀምት ብትል፣ ሀረር ብትል የት ቦታ ጠቅሼ ነው የምትልልኝ። ስለዚህ ለለቅሶ አደባባይ የወጣውን ሰው አረጋግቶ ወደ ቤት ማስገባት እየተቻለ ምን አታወጣም ተብሎ በወንድሙ ላይ ተጨማሪ ሰው መግደል የገጠመን እጅግ አሳፋሪ። ይሄ አንደኛ ነው፣ በጣም ያሳዝናል። ሁለተኛ ወንድሙ እንደለው ወንድምህን መቅበር አትችልም ተብሎ የወንድሞቹ ቀብር የወጣውን ሰው መልሶ ማሰር፣ የዋሬን በቀለን አሁን ምን እንደምናደርግ እኔ አሁን በግሌ በተደጋጋሚ ከአምቦ ለሚቀርብልኝ ጥያቄ ምን እንደምመልስ እያቃተኝ ነው። እነ ጀዋርን አሳስረን እነ በቀለን አሳስረን ለዚህ የወጡልን ሰዎች አሳስረን ሀጫሉ ብቻ ቀብረን እንገባለን ወይ ምን እናድርግ ብሎ ቄሮች ጠይቁን የምመልሰው ነገር አብቼ እዚህ የሚከበርበት ነው። ይሄ አሳፋሪ ሁለተኛ ነው። ወንድምህን አታውጣ ተብሎ ሰው ዘመድ ከሞተ ካለበት ተፈላልጎ ወንድምህ ሞቷል አውጣ በሚባልበት ሀገር በሚባልበት ባህል አንተ ወንድምህን መቅበር አትችልም ተብሎ ወንድሙን ማሰር ይሄ ሌላ አሳፋሪ ነገር ነው። ሶስተኛውና በጣም የሚገርመው ደግሞ መንግስት ለገደለ ሰው ለሞተ ሰው የቀብር ቦታ መራጭ የሆነበት ስርዓት ላይ የደረስ ነው። እጅግ እዛ ነበርኩ። በቀለም ጀዋርም አይደለም ለእኔም መጀመሪያ ጀምሮ ሲደወል ነበረ። የቀብሩ ቦታ የሚመርጠው የሟች ቤተሰብ እንጂ የሟች ወላጅ እንጂ መንግስት ወይም አንድ ቡድን አይደለም። የሟች ቤተሰብ የሀጫሉ ቤተሰብ ደግሞ አቶ ሁንዴሳና ልጃቸው አይደለም፣ ወንድማቸው አይደለም፣ የሀጫሉ ምስት አይደለም። ሀጫሉ የሚስቱም የአባቱም የእናቱም አይደለም፣ የአምቦ ህዝብ እንኳን አይደለም። ሀጫሉ የኦሮሞ ህዝብ ልጅ ሆኗል። አምቦ ኦሮሞ ደግሞ ልጄ በእምብርቴ ላይ ይቀበርልኝ አዲስ አበባ ይሻለናል ብለው እየሸኘን እያለ መንገድ ዘጉብን። ይሄ እንደውም አሁን ከነሱ የተረፍኩት ሳልታሰር የቀረው መንገድ ተዘጋብን። ወረቀን መጨረሻ እኛ ስንመጣ እኛን ቆርጠን እነሱን ወደ ከተማ አስገቡ።
ስለዚህ አሁን ሰውም ያለው አንዳንድ ሰዎች ፖለቲካ አልገባቸው ወጋችን ባህላችንን ያልተረዱ ሰዎች ያልተረጋጉ ሰዎች አሁን ስላጫሉ ሞት ነው ያለች ያጫሉ ሞትና የነበረ ነው እሱም እንደሚሞት እያወቀ ነው ይሄ ነገር ውስጥ የገባ ሁላችንም ሞት መኖሩን አውቀን የገባ ነው አቶ ወልባና እንደው ከዚህ ጋር አያይዘው እንደው እንዲመልሱ የሚፈልገው በተለይ በአሁኑ ወቅት በአቶ በቀለ ገርባ አቶ ጀዋር መሐመድ በእስር ላይ ይገኛሉ አጫሉ ሁንዴሳ ኢንተርቪው በኦኤምኤል ካደረገ በኋላ በስልክ ነው አግኝቸው አውርተን ነበር ለኔ የነገረኝ የነበረው ምንድነው እንደሚያስፈራሩት ነው ምን ማን ነው የሚያስፈራራህ ብዬ በመጠየቀው ሰዓት በስልጣን ላይ ያለው ራሱ ወረቀትና የተለያየ ነገር ዛቻ እንደሚያስፈራራው ገልጾ ነበር እጅግ በር የሚያምነው የኔ ጥያቄ ይሄ ልጅ ታዋቂ ድምጻዊ ነው የኦሮሞ ህዝብ አይን ነው የሰፊው የኦሮሞ ህዝብ መኩሪያ ነው ሰው ገደለው ሌላ ሰው ገደለው ከተባለ ምርመራ እንኳን ሲያካሄድ ለሊት እሷ ተገደለ ጠዋት 12 ሰዓት ወደ አምቦሬሳው ማሮጥ ለምን አስፈለገ ምናልባት ይሄ የመንግስት እጅ ይኖርበት ይሆን ኖረበትም አልኖረበትም ነው አንዳንድ ነገሮች ድርጊት አይደለም በጣም ወሳኝ ነገሮች የተደረጉ ድርጊት አይደለም ከድርጊቱ በኋላ የሚመጡትን አንተ ድርጊቱን ለማቆም ወይም ደግሞ ድርጊቱን ለማክሸፍ የምትወስደው እርምጃ ነው መንግስት ነው የህዝብ ልጅ ነው የዚህ ህዝብ አይን ነው ጆሮ ነው የዚህ ህዝብ ሁለመና ነው ይሄ ልጅ ሲሞት መንግስት ረጋግሎ ቢሞት ባይኖርበት እኮ ረጋግሎ አስቦ ይሄንን መልስ የሚሰጠው ይህን አልነበረበትም እንበል ካልነበረበት ለምንድን ነው ወንድሞችን የሚያስረው ለምንድን ነው እኛ በመረጥነው ቦታ ላይ እንዳይቀበር የሚከለክለው ለምንድን ነው እኛ በመረጥነው ሰዓት ለቅሶ አደባባይ የወጣውን ሰው ለምን ይበላል እኔ አንድ ነገር የምነግርህ እርግጠኛ ሆኜ የሚነግርህ 2 እና 3 ወይ አብይ ወይ ሽመልስ ወይ ታከለ የአጫሉን መሞት ላያውቁ ይችላሉ ላይወስኑ ይችላሉ ግን እነሱ ውስጥ ቁጭ ብሎ ይህንን አገር መበተን የፈለገ እነሱ ጣት ሲቀስሙ የነበረው እነሱ አንድ ሺህ አባቴ የነገሩን ነገር ልንገርህ ጌጥና ወያኔ ሞተሪ ወጣለት ብልጽግና ለግብፅና ለወያኔ ሞተሪ አወጡለት ኦሮሞን ከኢትዮጵያ ለመገንጠል የሚሰሩ ሰዎች የመጨረሻ ካርዳቸው መደቡ እስኪል ድረስ ነው አንድ አባት ደውሎ የነገሩ ስለዚህ አይኑሩበት እነሱ ከላይ ያሉ ሰዎች አይኑሩበት ቢያንስ የህዝብን አቅጣጫ አይቶ እንደነዚህ ከህዝብ ጋር ለምን አልቆሙ ያር በቀለ እኔ ሁላችን ሙርሜሳ የኛ አመራር ሁሉ ቀብሩን ወደ አምሮ ይወስዳለን ብለን እነሱ አቃድፈው ሲያነሱ ተከትለን ተነሳን ግን ከላ ላይ ሲደርስ ከአምሮ የመጣ ሰው አይደለም አጫሉ የኛ አይደለም ወደ አምሮ መግባት አይደለም የለበትም አጫሉ የኦሮሞ ስለሆነ በኦሮሞ እምነት ላይ መቀበል አለበት ብሎ የመለሱት ከአምሮ የመጡ ለቀተኞች ናቸው ቢያንስ እነ ዶክተር አብይ እነ ሽመልስ እነ ታከለ ከዚህ ህዝብ ጋር መቆም ነበረባቸው እዛ ውስጥ ሆነው መንግስት ውስጥ ሆኖ ኦሮሞን የሚያስገድል ኦሮሞን ከኢትዮጵያዊነቱ የሚገፋ ኃይል እንዳለ እናውቃለን ግን ዋና እኔ የለሁበትም የሚል አካል የኦሮሞን ኢትዮጵያዊነትን የሚቀበል ኃይል ካልተባበረን እኛ እስከ መቼ ነው በእንደዚህ አይነት ነገር እየሞት ይሄን ያቻለው አሁን ደግሞ ሞተን መቀበያ እየተከለከል ሞተን የወንድማችንን ቅድም ማውጣት እየተከለከል መቼ ከዚህ ሀገር እንደዚህ እንደምንቀጥል አላውቅም ነገሩ በጣም አሁን ሰው የሚያነሳው ያጫሉ ነው ያጫሉ አይደለም ከአጫሉ ሞት በኋላ የመጣው ነገር ያጀን ለመጣት ይከብዳል ያ አቶ ኦልባና እንደው መቼም አሁን እየተደረገ ያለፈው በርካታ የኦሮሞ ልጆች ተገለዋል አይን የሆኑ የኦሮሞ ልጆች በኢህአዴግ ስርዓት ውስጥም ተገለዋል ኤቢሳ አዱኛ ተገለዋል
ገላንድ አዲ ተገሏል በአብይ ስርዓት ውስጥ አሁን ደግሞ አጫሉ ነው እነዚህ ብርቅ የሆኑ ልጆችን መግደል ምናልባት የኦሮሞ ሰቦኑማን ለመግደል ታስቦ ኦሮሞን ተስፋ ለማስቆረጥ ታስቦ ይሆን በአሁኑ ወቅት የእርሶ ድርጅት በፕሮፌሰር መረራ ድርጅት በሚመራው ድርጅት በምን ሁኔታ ላይ ይገኛል የምንሰማው ተከበዋል የሚባል ነገር አለ በአሁኑ ሰዓት ኢትዮጵያ ወዴት እያመራች ነው በምን ሁኔታ ላይ ትገኛለች ኢትዮጵያ የሄደች ያለችው ኦሮሞ ከውስጧ ወደ መግባት ነው እየሰሩ ያሉት ያላቸው በሌላቸው ኃይል ኦሮሞን ከኢትዮጵያ ለማውጣት እየተደረገ እኛ አንወጣም ብለን ስለተቀመጥ እኛን ከኢትዮጵያ ለማውጣት ነው ድረስ እየተደረገ ያለው ተቀምጣችኋል የምትለው እኛ የታወቁ ሰዎች ቀርተው በየቤቱ በየመንደሩ ለእያንዳንዱ ኦሮሞ አምስት ሰው ቆሟል እኔ ትላንት አዲስ አበባ ውስጥ ዞሬ አይቻለሁ በየቦቱ በየእንትኑ የተደራጀ ከፖሊስ የተረፈውን ተቀምሎ የሚያስተዳድር ኃይል ቆሞ ያለ አንተ ለምን ያንተጋለ አዲስ አበባ ከተማ ያህል ሆኖ እኛ እኮ ለለቅሶ ወደ አዲስ አበባ ስንገባ በእኛ ሰቦ የሪፍት ቫሊ ዩኒቨርሲቲ እስከ መተባበር የተደረሰው እስከ መዝረፍ የተደረሰው ስለዚህ ኖርማሊ ምንድነው ኢትዮጵያ ወደዚህ የሄደች ነው ካልከኝ እኛ እስከዛሬ ድረስ ለመብታችን ነበር ስንታገል ነበረው መብታችንን ማስከበር ብቻ አይደለም በኢትዮጵያ ውስጥ የመኖር መብት የላችሁም ወደ መባል ነው ይሄን ያለ ነው ያጫሉ መሞት አይደለም ያጫሉ መሞት ከአጫሉ በፊት እንደ ጅዋር እንደ አጫሉ አይን የሆኑ ያላና ነቃት ገለውብናል በመርዝ ጃገማን ገለውብናል ከአጫሉ ጎን ነው የተገደለው ጃላና ከአጫሉ ጎን ነው የተገደለው አጫሉ ያምን አልፎ መጣ አጫሉ ተገደለ አይን መግደል የተለመደ ነው እነሱ አንድ ገለሉ እግዚአብሔር ደግሞ አስር ለኦሮሞ ፈቶ ያድራል ያ አይደለም አሁን በግድያ ማቆም ስላልቻሉ ኦሮሞና ማጥፋት ስላልቻሉ አንተ ትክክለኛ ትርጉሙ አብረን መኖር አንችልም ሞቱልን ነው ከኢትዮጵያ ውስጥ ሞቱልን ነው እኛ ምን መልስ እንደምንመልስ አላውቅም ምን እንደምናደርግ አላውቅም አሁን ህዝቡ ለሚጠይቀኝ ከአቦ ለሚጠየቀው ጥያቄ እንኳን ምን እንደምንመልስ ማቃደኝ የተብዬ በፓርቲ ደረጃ ሁሉም በየቦታ ነው ታስታያለ ተቀጥታ ተረጋገጥን የአምሮ ሳይሆን የኦሮሞ ልጅ የሆነውን አጫሉን ለምን መልሳችሁ አመጣችሁ ተብለን ስንጠየቅ ምን እንደምንመልስ እያጣሁ ነው ወንድሙን እስር ቤት አስቀምጠን እንዴት እንቀብራለን ብሎ ለሚጠይቁን ሰዎች ምን እንደምንመልስ አላውቅም መልካም ከለ የተሻለ መልስ የሚሰጥ ማማከር የሚችል ሰው ካለ ይህንን ለአንዶና ለኦሮሞ እንዲያስተላልፍልን ይጠይቃለሁ መልካም አቶ ኦልባና እንግዲህ የአጫሉ የአርቲስት አጫሉ የቀብር ስነ ስርዓት መቼ ነው የሚካሄደው ከዚህ ጋር አያይዘው እንዲመልሱልኝ የምፈልገው ነገር አለ እንደው የጆሌ አባገዳ ስልጣን ላይ አለ ብሎ የኦሮሞ ህዝብ ጨፍሮ ነበረ የኦሮሞ ህዝብ ስልጣን ላይ የኦሮሞ መንግስት ስልጣን ላይ አለ ተረኝነት ኦሮሞ ይታይበታል እየተባለ በሌላ ህዝብ የሚተቸው የኦሮሞ ህዝብ ዳር እስከ ዳር እየተገደለ እስር ቤቱ እየተጨናነቀ ያለው በኦሮሞ ነው የኦሮሞ ልጅ ስልጣን ላይ ካለ ምናልባት እርስ በራሱ ኦሮሞ ማስተዳደር አቅቶት እየተባላ ይሆን ጆሌ አባገዳስ የተባለው የኦሮሞ ህዝብ እናንተ እንዴት ታማራላችሁ ስልጣን ይዛችሁ ባይዘው የጅናና ተካክለው እኛ ታግለን ከኛ በፊት የነበሩ የስልጣን ተዋረዶች ስታየ ሌላ ታግሎ የመጣው ይቀማማ የራሴ ነው ይላል እኛ ግን ለመጀመሪያ ጊዜ ምናልባት ጅዋርን የኦሮሞ በወቅቱ ትግሉን በፊት ለፊት የሚመራ ሰው የነበረ እሱ ነው እኛ ከኋላ ያለንን ሰዎች ተባብረንና ተስማምተን ያደረግነው ነገር ታግለን ያመጣነውን ስልጣን ለኢትዮጵያ ህዝብ አሳልፈን ሰጠን እንጂ የኦሮሞ ህዝብ አይደለም የሰጠነው ለራሳችንም አይደለም የወሰድነው እኛንን የታገለ እኛንን የሞትነው ብለን ስልጣን አልወሰድንም የታገለ የኦሮሞ ህዝብ ነው የኦሮሞ ድርጅት ነው ብለን የኦሮሞ ህዝብ አልሰጠንም ታግለን አመጣን ትግሉን ሲቃወሙ የነበሩ ሀይል ለውጡን ሲቃወሙ የነበሩ ሰዎች ንስሐ ሲገቡ
ትክክል አለመሆናቸውን ሲቀበሉ የኢትዮጵያ ሕዝብ ካመናችሁ ከተባችሁ ከተማራችሁ ምኑ አሻግሩ ያሉና ለኢትዮጵያ ሕዝብ አሳልፈን የሰጠን አሳልፈን ስንሰጥ የዚሩ ብዙ ነው። አሁን እዚህ ውስጥ በዚህ ብታየው የሚገርመኝ የሚሰራው በኦሮሞ ስም ነው። የሚያሰራው ግን ከኋላ ሆኖ ሌላ ሰው ነው የሚወስነው። ምን የሚያደርገው ያልኩበት እነዚህ ሰዎች ይሄ ውሳኔ የሚሰጥ ኦሮሞ ቢሆን ኖሮ በኦሮሞ ታሪክ ወንድሙ ተገለ ይህን ማውጣት የለብህም ወንድም ለቀብር ላይ መገኘት የለብህም ተብሎ የሚታሰርበት ስርዓት በኦሮሞ የለም። በኦሮሞ ባህልና ወግ የለም። ስለዚህ እኛ መንግስትን አሳልፈን ለኢትዮጵያ ሰጠን እንጂ ካለን ለራሳችን አልወሰንም። እዛ የተቀመጠው የኢትዮጵያ መንግስት ነው። የኢትዮጵያ ሕዝብ ያሻግራል ብለን ሰጠን እንጂ ኦሮሞ ይጠቅማል የኦሮሞ ተራ ነው ብለን አልሄድንም። ያ ካልክ አንድም ከኦሮሞ ታጋይ ለዚህ ስርዓቱን ተሳትፎ ያለው የለም። ይሆናል ያሻግራል ብሎ የገቡት በሙሉ ተመልሶ የወጡ ነው የሄዱት። ሄደን እኛ ጠንክረው ይሄን ሀገር ለብተንበታል ብሎ የመጡት 2 እና 3 የቀሩታሉ። እነሱም በቅርብ ራሳቸው ወይ ይገሏቸዋል ወይ ያባሯቸዋል። እነሱ ለቆ ከዛ ካልወጡ ወይ ይገላሉ ወይ ያባራሉ። መጨረሻ ላይ የሚበላው ቁማር የሚበላው አቶ ሽመልስ ሲሆን ታከለ ይሁን አቶ አብይ ይሁን መጨረሻቸው ላይ ከትግሉ ከመንግስቱ የሚገለሉት ከራሳቸው መንግስት የኛ ነው ተብሎ በሚመጣበት አካል እኛ የለበትም ነው ብሎ መልካም። የአርቲስት ሃጫሉ ቀብር ስነ ስርዓት መቼ ነው የሚደረገው? የት ነው የሚደረገው? ምክንያቱም መንግስት ለመስበር በጣም እየተጣደፈ ነው። መንግስት ዛሬ ካልተቀበረ እያለ ነው። አምቦ ላይ የአምቦ ህዝብ ደግሞ እኛ አሳልፈን ሰጥተናል። የቀብሩንም ቀን የሚወስነው ቀብሩን ቦታ የሚወስነው የኦሮሞ ህዝብ ስለሆነ ወደ አዲስ አበባ ተመልሶ ነገ መቀበር አለበት እየተባለ ነው። መንግስት ባለው ኃይል ልክ እነዚህን አስሮ በሄሊኮፕተር እንደወሰደ ሁሉ እነዛንም ኃይል ተጥሎበት መንገድ ገዝቶ ከቀበረ ዛሬ ይቀብራል። ለኦሮሞ ህዝብ ከተፈቀደ ግን ነገ ተመልሶ አዲስ አበባ ላይ ይቀበራል። መልካም። የአቶ በቀለና የጀዋር ሁኔታ ምን ይመስላል? የት ነው የታሰሩት? በመጨረሻ ሊያስተላልፉ የሚፈልጉት መልእክት ካለ እድሉ ልስጦት። ይሄን ነገር የኦሮሞ ህዝብ ተከታትሎ አንድ ነገር ማድረግ እንዳለበት እንገልጻለን። እኛም በጣም አሳፋሪ ነገር የበቀለ አይደለም። አሁን ከዚህ በኋላ ማየት ይችላላችሁ። መንግስት በዚህ ሰዓት አምቦ ላይ የሃጫሉን ቀብር አስፈጽማለሁ ቢባል ሁሉም ኦሮሞ ወደዛ ሄዶ ለመቅበር ይሄዳል። ግን መንግስት ወጥቶ መንገድ ዘጋበታል። እዚህ ላይ በቀለና ጀዋር ብቻ አይደለም፣ ሁላችንም እስረኞች ነን። ሁላችንም ኦሮሞ የሆነ ኦሮሞነቱ የገባ ለኦሮሞነቱ የሚኖር ሁሉ እስረኛ ነው። ለዚህ ነው ትናንት መጀመሪያ ወደ ከከተማ አትወጡም ተብሎ መንገድ ተዘጋብን። ድንጋይ እያነሳን መንገድ እያስከፈል ወደ ከተማ ወደ አምቦ ስንወጣ ደግሞ የአምቦ ወደ ከተማ ተመለሱ ሲባል ደግሞ ወደ ከተማ አትገቡም ተብለን እኔ እኮ ከመበቀል የቀረ አቶ ኦልባና እዚህ ላይ አንድ ነገር እንዲያጠሩልኝ የምፈልገው ነገር አለ። አቶ ኦልባና የፖሊስ ኮሚሽነሩ ያለው የጀዋር ግሩፕ የሃጫሉ ሁንዴሳ ሬሳን ነጥቆም በሌላ መኪና ከቶ ሊያመልጥ ሲል ይዘናቸዋል ነው ያለው። ይሄ እውነት ነው? ይሄ በዛ ቦታ ላይ ነበርኩ አይቻለሁ። ከዛ በፊት ደግሞ ተመሳሳይ ሰዎች ስልክ ደውሎ ወዴት ነው የምትወስዱት? ሃጫሉ እኮ የቀበሌ ልጅ አይደለም። እንደውም ምንም ፈተና ያሉት አንዱ መጥቶ አንተ አምቦ ስለሆነ ሃጫሉን ወስደህ አምቦ የምትገባ ያለኝ። ስለዚህ የተባለው ወደ አምቦ ተመልሶ ወደ አዲስ አበባ ተመልሶ አዲስ አበባ ላይ እንዲቀበር የወሰነው የአምቦ ህዝብ ነው። ይህ ያደረገው ነገር ቢኖር እንደማናችንም አስክሬኑ ሲሸኝ ክሊኒክ ላይ ነበር። እኛ ሸኝተን ሳንመለስ ግን አስክሬኑ ከእኛ ጋር እንዲመለስ ተደረገ። ከዛ ቀጥታ ወደ አዲስ አበባ መጣ የቀብርን ስነ ስርዓት ለመደራደር። ይሄ እኮ አንዳንድ ጊዜ ሰው መንግስት አሁን ይሄ
ያደረጉ ሰዎች እዚህ ሰው ምን ነው ምን እኔ ተባልኩ አንተ አምቦ ስለወጥሮ እንደ አቃልና አምቦ ይገባ አቃሉ እኮ ያንተ አይደለም ያምቦ አይደለም የኦሮሞ እኮ ተባልኩ ምንድነው ያደረገው ያደረገው ከበር ከአቅም በላይ ሆኖ መገኘት አልነበረበት የኦሮሞ ኃይል ነው እቤቱ ቁጭ ብሎ አሉ እኮ ወንድሙ ሲሞት ቤት ቁጭ ብሎ ነበረች ያር እኮ ቤቱ ቁጭ ብሎ ወንድሙን በሀሳብ መሸኘት ይችላል እዛ ላይ ተገኝቶ ሸኝቷል እነሱ መጥቶ መሸኘት ነበረበት እውነት የኦሮሞ ህዝብ ከሆነ ታከለ የአጫሉ ሽኝት ላይ መገኘት ነበረበት ሽመልስ የአጫሉ ሽኝት ላይ መገኘት ነበረበት ያማ መገኘት ነበረበት ማንም የኦሮሞ ታጋይ አይልም የሚል ኦርጎሌንቶ ኦርጎዳው ኦርጎዳላታ ሁላቸውም እኛን አሳድገው እያደረሱ ሰዎች የአጫሉ ሽኝት ላይ መገኘት ነበረባቸው ዶክተር አብይ አይደለም የኢትዮጵያ ህዝብ የኦሮሞ አይን ሲጠፋ ምን ማለት አልነበረበትም ባለፈው ጊዜ በሚዲያ ሆነ የጀነራል ሰዓረን ከአቅማቸው በላይ ከመታቸው በላይ ፊታቸው በላይ ያለች ነበር እንደዚህ አይነት የሚያሳዝን ነገር ከኢትዮጵያ መጥፋት አለበት የአጫሉ ቀብር ብቻ አይደለም ሞትን ከኢትዮጵያ ላይ አንድ ላይ ወሰን መቅበር የነበረብን ነው የዶክተር አምባቸው እንደዚህ እስከዛሬ ድረስ ያለቻሉ ስለዚህ እየተቀበለ ሀሰት አደባባይ መውጣት መቆም አለበት ፖሊስ ምን የሚል ሰው የፖሊስ ልብስ የለበሰ ሰው ያላየና የሰማን ነገር ከጥሮ ሲናገር ያሳምናል ያካፍራል አገርን ያደርጋል ይዋር ያደረገው ነገር ቢሆን በሽኝት ላይ መገኘት ነው መንገድ የዘጉበት መልሶ የመለሱት የአምቦ ሰዎች ናቸው ኢደን እዛ ነበርኩ ከዚህ ተከትያለሁ አቃሉ አምቦት ለወንዶች አምቦትን ያወጣያለሁ ወደ ላይ ተመለሰ አዲካሩ ላይ ነው አይቻልም ይሄን ችግር አለብን አመካችልን ቀላል ነው ሰው በየቤቱ እሱ ብሎ ያልቅስ 15 ወር የሚጥለው ተባልቶ እዛማ ህዝቡን ማረጋጋት ይቻላል ያለን ችግር ነው እውነት ይሄ ነው እንዲህ እናድርግ ማለት ይቻላል ግን ሰው ባልሰራው ነገር ላይ አሁን እኮ ወደፊት የሚቀጥል ይሄድ ነው እውነትን እያዩ ሀሰት ከሚናገሩ ሰዎች ጋር እንዴት አድርገህ ትደራደራለህ? የህንድ ሰው ሬሳ ነው ዛሬ የተረፈው። እኔ በጣም የሚገርምን ለእያንዳንዱ ኦሮሞ መናገር የሚችለው ይህን ነው። በጣም አሁን አቂሌ የደቀመው እኔ ትላንት ሲሰደድ መራ ሲሰደድ ዳሮት ሲሰደድ ሁሉም ሰው ሲሰደድ ምንም አልመሰለኝም። ይሄ ልጅ እድሜ ዘመኑን በልጅነቱ ሊቀለጡ ለዚህ ሀገር አንድነትና ክብር ዋጋ ከመክፈል ውጭ ምንም አልተደረገም። ይሄ ልጅ ላይ በሀሰት የሚደረግ ነገር ካልሆነ ኦሮሞ የሆነ ሰው ለዚህ በሀሰት በዚያር ላይ የሚመጣው ነገር አልተደረገ እሱ ኦሮሞም አይደለም። ስለዚህ ይሄ ውሸት ነው፣ ትክክልም አይደለም። ምን ሰው ይሄንን የሚያስበው እንዴት አድርገህ ከሱ ጋር ትኖራለህ? ምንድን ነው የሚያደርገው ጋር ያዳር ነው። ይሄ በጣም አሳሳቢ ነገር ነው። መልካም አቶ ወልባና ሌሊሳ፣ በእውነት በጣም የሚያሳዝን ነው። ይሄ ራሱ የሚያመለክተው ፖለቲካ መሆኑን ወይም የመንግስት እጅ እንዳለበት ቁልጭ አድርጎ የሚያሳይ ነው። ወጣም ወረደ ወንድማችን ተወዳጁ ድምፃዊ የኦሮሞ ህዝብ አይን የሆነው ሃጫሉ ሁንዴሳን አተነዋል። ሁል ጊዜ የኦሮሞ ህዝብ እያለቀሰ ልጆቹን ሬሳ እየጎተተ እየቀበረ እየጮኸ መግባት ብቻ መሆን የለበትም። ይሄንን ስርዓት ከእግሩ መንቀል መቻል አለበት። የኦሮሞ ልጅ እስከ መቼ ድረስ እየተገደለ እናት አባት ያለ ጧሪ እየቀሩ መንገድ ላይ እየተበተኑ ይገኛል። በእውነት እጅግ መራር ነው። እኔ ማመን ነው ያቃተኝ። ምክንያቱም ሃጫሉን ከአንድ ሰዓት በላይ በስልክ ከኔ ጋር አውርቶ ስለነበረ መሞቱን ስሰማ በእውነት በጣም ነው ያዘንኩት። ልቤ በጣም ነው የተሰበረው። እንደሚያስፈራሩት ነግሮኝ ነበረ። ይሄም ማለት ኢንተርቪው ከሆነ በኋላ ለምን እንደዚህ ብለህ ተናገርክ አንዳንድ ነገሮችን አንስተን ስንወያይ ነበረ። ነፍጠኛ ነው ወይስ ብዬ በምጠይቅበት ስልጣን ላይ ያለው ራሱ ነፍጠኛ ነው በማለት መልሶልኝ ነበረ። በጣም ወረደ በእውነት ልብ የሚሰብር የሚያሳዝን ነገር ነው በህዝባችን ላይ እየተከሰተ ያለው።
እንግዲህ የታሰሩትም ወንድሞቻችንን የኦሮሞ ህዝብ ሆያ ሆያ አይደለም አንዴ ጮሆ መግባት አንዴ ረግሞ መግባት ሳይሆን ዳር እስከ ዳር ተነስቶ ለአንዴና ለመጨረሻ ይሄን ነገር ፍጻሜ ሊያደርግበት ይገባል። ምክንያቱም ቲፒኤልኤፍ ከነ ታንኩ ፊት ቆሞ ታግሎ ቲፒኤልኤፍን ያስወገደው የኦሮሞ ህዝብ ምስጋና አጥቶ ዛሬ ተዋርዶ የውሻ ሞት እየሞተ ደሙ በየቦታው እየፈሰሰ አስተዋሽ ያጣ ህዝብ ሆኖ በቄው መኖር ያቃተው ይገኛል። ማላገጫ ሆኗል። ጆሌ አባገዳ ተብሎ ብዙ ነገሮች እየተሰሩ ይገኛሉ። እንግዲህ አይን ላሰናብት አቶ ወልባና ሌሊሳ ስለነበረን ቆይታ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። ለግልጽ ለፈጠና መሰግናለሁ። እንደመጨረሻ አንድ ነገር ነው ለኦሮሞ ምሁራን ወጣቶች የማስተላልፈው ለሀጫሉ ሞት ለዚያርም መታሰር በዚህ ላይ ልባቱ እንደዚህ ወንድሜን አትቅበር ተብሎ መታሰር ጥፋተኞቹ የልጆች አይደለም እኛ ነን። እኛ ተባብረን አንድ ላይ ባለመቆማችን ነው። ራሳችንን ሰምተን እርስ በራሳችን ባለመተማማታችን ነው፣ ባለመታዘዛችን ነው። ከነዛ ጎን ቆሞ እኛን እየገደለን ያለው እያሰበን ያለው የገዛ ወንድማችን ነው፣ የእናታችን ልጅ ነው። ወንድማችንና ልጃችንን ከእኛ ጋር ማቆም ክተት እኛ ራሳችን አንድ ላይ መቆም ስላልቻልን ነው ይሄ ውዘት እየደረሰብን ያለው። ስለዚህ ቁጭ ብለን መጮህ አይደለም የበለጠ ውዘት መጥቶብናል። ኑሮ መገደል የነበረብን፣ ኑሮ መታሰር የነበረብን፣ አሁን ግን ከገለን ቀብር እየተከለከልን ስለሆነ ምሁሮቻችን አዋቂዎቻችን ቁጭ ብለው ለመንግስቱ ውስጥ ያሉትም በተለይ ለዶክተር አብይ ለሽመልስ ለታከለ የማስተላለፍ አሁን የተቀመጣችሁበት ቦታ በጊዜ ከኦሮሞ ከሚሻለው ጋር ቆማችሁ እውነትን ካልሰራችሁ በስተቀር ተመልሶ እንደሌሎቹ እናንተን ነው የሚበላው። ስለዚህ ምሁሩ ዛሬ ትላንት ጅዋር እኛ ስንታሰር እነ ቦታው ከሀገር ሲሰደዱ ወደ ከሀገር ሲሰደድ እኛ ተቀብለን መራ ነው ትግል። እኛ ስንታሰር ደግሞ ፕሮፌሰር መረራ ከውጭ መጥቶ ሲታሰር ጅዋር ተቀብሎ ትግሉ ሊመራ ዛሬ ጅዋር ታስሯል። እኛ ተቀበናል። እኛ የመንቀሳቀስ እድል የለንም። ስለዚህ ዛሬ ደግሞ ካረኛ የሚለው ይሄ እዚህ ትግል ውስጥ በመምራቱ አስተዋጽኦ ሊኖረን ይገባል የምትል የኦሮሞ ልጅ ለኦሮሞ ነጻነት ለኦሮሞ ክብር የሚታስብ ማንም ዜጋ ማንም ኦሮሞ ለቃብላችሁ ትግሉም አብዛችሁን እንድትኖሩ ከቻላችሁ እንድትረከቡ የትግላችን መሪዎች ታስረውብናል። በቀለና ጅዋር እናንተ ደግሞ እነሱን ተክታችሁ ከእነሱ የተሻለ አመራር በመስጠት ትግሉን ሞቱን ለቅሶውን እየመጣብን ያለውን ውርደት ከእኛ ላይ እንድታቆሙ እለምናችኋለሁ፣ እጠይቃለሁ። አመሰግናለሁ። እግዚአብሔር ይስጥልን አቶ ወልባና ሌሊሳ። በሌላ ጊዜ ደግመን ያለውን ነገር ተከታትለን እናቀርባለን። ለዛሬው አመሰግናለሁኝ። አሜን። የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች እንግዲህ እንደሰማችሁት የኦሮሞ ትውልድ ዛሬ እንደ ትናንትናው እየተገደለ ይገኛል። አጫሩን ለመቅበር መንግስት ለምን አጣድፈው? ለመቅበርስ ምን አስቸኮለው? አጫሉን አጣድፎ ወደ ጉድጓድ ከቶ አደባብሶ ማለፍ ይቻል ይሆን? የኦሮሞ ህዝብ አንድ ነገር ሊያደርግ ይገባል። አጫሉ ጀግና ነው። አጫሉ የአምቦ ልጅ ብቻ አይደለም፣ የኦሮሞ ልጅ ነው። የኦሮሞ ህዝብ ወርቅ ብርቅዬ ልጅ ነው። መቀበር ያለበት አምቦ ሳይሆን ፍንፍኔ ምድር ነው። ስለዚህ የኦሮሞ ህዝብ የትኛውም ዳር እስከ ዳር ተነስተህ ይሄን ነገር መጋፈጥ አለበት። የኦሮሞ ህዝብ ሁሌ እያለቀሰ እየጮኸ ለአንዴ አጨብጭቦ ስሜታዊ ሆኖ መግባት አይደለም። ዳር እስከ ዳር ተነስቶ ለአንዴና ለመጨረሻ ይሄንን ስርዓት ሊገረስሰው ይገባል። ኦሮሞ ተዋርዷል። ኦሮሞ ተላገጠበት፣ ተሾፈበት። ኦሮሞ ልጆቻችንን እየቀበርን እንዴ ሬሳ እየጎተትን እስከ መቼ? አጫሉን ነገ ገደሉት፣ ነገ ዶክተር መራራ ነው፣ ነገ አቶ ዳውድ ነው፣ ነገ ሌላ ነው፣ ነገ ጀዋር ነው። አንድ በአንድ ገለውን ከጨረሱም በኋላ የነፍጠኛን ስርዓት መልሰው ለማቆም ነው። በቀያችን መከበር አቃተን። በቀያችን ልጆቻችንን መዳር አቃተን። በቀያችን መኖር አቅቶን ሬሳ እየጎተትን ልጆቻችን በየቦታው እየተገደሉ ይገኛሉ። ገሚሱ በመርዝ ይገደላል፣
ገሚሱ በጥይት ይገደላል፣ ገሚሱ በእስር ይሰቃያል። ኦሮሞ የት ነው ያለኸው? ብሊሶም ኔራ ብለህ ነበረ። ብሊሱማ ይሄ እንዳልሆነ እያወክን ያለኸው። አጫሉ መገደል ነበረበት። አጫሉ ምን ስላደረገ ተገደለ? ከኔ ጋራ በስልክ አውርተን ነበረ። ያስፈራሩኛል፣ ዛቻ አለ። ነፍጠኛ ነው ወይስ ማን ነው ብዬ በምጠይቅበት ሰዓት የግል ወሬን ስለነበረ የምናወራው ድምፁን መቅዳት አልቻልኩም። ለምን ማን ነው ስለው ስልጣን ላይ ያለው ራሱ ነፍጠኛ ነው ወይ ነው ብሎኛል። ነፍሱን ይማረው። ያጫሉን እውነተኛ ትግል ከግብ ማድረስ አለብን። ትናንትና አሜሪካን የተገደለው ጥቁር እኛ ሁላችንም ወተን ተቃውመናል። ለጥቁሮች መብት እኛም ጥቁር ነን፣ ሁላችንም ጥቁር ነን ብለን ወተን የአሜሪካንን ዘረኝነት እንዲቀየር አድርገናል። በኦሮሞ ህዝብ ላይ ያለውን ባርነት ቀንበር ደግሞ ባጫሉ ደም እንቀይረው ይሆናል። ኦሮሞ ለአንዴና ለመጨረሻ ከታሰረበት ሰንሰለት ሊፈታ ይሆናል። ይህን ደግሞ ሊደረግ የሚችለው የኦሮሞ ህዝብ አንድ ላይ ተባብሮ ወደፊት ሲሄድ ብቻ ነው። ዛሬ የፖሊስ ኮሚሽነሩ በጀዋር መሐመድ ላይ ነጥቆ ሊያደርግ ነው ምናምን ብሎ ማውራት አሳፋሪ ነው። የኢትዮጵያው ጠቅላይ ሚኒስትር ኢትዮጵያን እንዳትቀጥል ለማድረግ እኛ እኮ ልጅ ነው የቀበርነው፣ ልጅ ነው የወደቀብን፣ አጫሉ ነው የሞተው፣ አጫሉን ነው የገደሉት። እሱ ስለ ኢትዮጵያ ያለቅሳል። ኢትዮጵያ ማለት እኮ ግዑዝ አይደለም። ኢትዮጵያ ኦሮሞ ነው፣ ኢትዮጵያ አማራ ነው፣ ኢትዮጵያ ትግሬ ነው። ኦሮሞ ከሌለ ኢትዮጵያ የለችም፣ ትግሬ ከሌለው ኢትዮጵያ የለችም። ስለ የትኛው ኢትዮጵያ ነው የሚያወራው? ስለሱ ወንበር እናቱ ንጉስ ትሆናለህ ስላለችው ነው? ኦሮሞ አይንህን ክፈት፣ ተነስ። ለአንዴና ለመጨረሻ ከግብ እናደርሰው። ይሄንን ያጫሉን ደም በድል እናጠናቀው። ዛሬ እየተጨፈረብን ይገኛል። የኦሮሞ ህዝብ ተተፍቶብሃል፣ ተዋርደሃል፣ ተንቀሃል። እንደ ሰው አንገትን ቀና አድርገህ እንዳትሄድ ተደርገሃል። ነገ በኦሮሚያ ምድር ላይ ያናንተ የኔ ልጆች መኖር እንዳይችሉ ሊደረጉ ነው። አንገታቸውን ሊደፉ ነው። አንገታቸውን ደፍተው ተሸማቀው እንዲኖሩ ለማድረግ የአብይ ስርዓት እየሰራን ያለው በገንዘብ የተገዙ ሆዳሞች የሐሰት ፕሮፓጋንዳ እየሰሩ ድጋሚ ያጫሉን ኬስ ያጫሉን ግድያ በሆነ ሰው በመጠጥ ቤት በሆነች ሴት እንዲያሉ እያጭበረበሩ አንድ በአንድ ፈጅተው ሊጨርሱ ነውና የኦሮሞ ህዝብ ከዳር አንድ ነገር ማድረስ አለብላለሁ። ድል ለኦሮሞ ህዝብ። ነገ በቃታ ስርጭት ሁለት እንግዶች ይዤ ቀርባለሁ። ተከታተሉን። ያለውን ነገር ተከታትለን ለናንተ እናቀርባለን። ነፍስ ይማር ለቤተሰቦቹ እንዲሁም ለባለቤቱ ለሶስት ህፃናቶች መጽናናትን እንመኛለን። እጅግ መራር ልብ የሚሰብር ሐዘን ነው በእውነት የኦሮሞ ህዝብ እየገጠመው ያለው። እግዚአብሔር ያጽናናችሁ ለድፍን ለኦሮሞ ህዝብ ላለው ድል ለኦሮሞ ህዝብ።